ዩቲዩብን ለመጀመር በመቶ ሺዎች የሚቆጠር ገንዘብ አያስፈልግም። አብዛኞቻችን ዩቲዩብን ለመጀመር የሚያስፈልጉን ፋንሲ ጊሮች፣ ፋንሲ ካሜራዎች እንዲሁም ደግሞ ቆንጆ የሆነ ሰፊ ስቱዲዮ እስኪሟላልን ድረስ ነገ እያልን ጊዜ እንወስዳለን። ነገር ግን ዩቲዩብን ለመጀመር እጃችሁ ላይ ያሉ ማቴሪያሎች ብቻቸውን በቂ ናቸው። እኔ ዩቲዩብን ስጀምር ትንሽዬ በሆነ ገንዘብና ትንሽዬ በሆነ ስቱዲዮ ነበር የጀመርኩት። ያንኛውን የኔ ዩቲዩብ ቻናል ገብታችሁ ለማየት ሞክሩ። የቪዲዮ የምስል ጥራታቸው ብዙም የማይደብር ነገር ግን ደግሞ ትንሽዬ ወጪ ብቻ ያወጣሁበትን ስቱዲዮ ነበር ቢልድ ያደረኩት። ይህንን ስቱዲዮ እንዴት እንደገነባሁትና በስንት ብር ዩቲዩብ እንደጀመርኩ አሁን ብሬክዳውን አድርጌ እነግራችኋለሁ። ስለዚህ አዲስ ዩቲዩብ ለመጀመር ያሰባችሁ ከሆነ እኔ ዛሬ የምነግራችሁ ሪል ላይፍ ኤክስፒሪየንስ እና በስንት ብር ዩቲዩብ እንደጀመርኩኝ ስለሆነ ይህንን ቪዲዮ እስከመጨረሻው ከተከታተላችሁ አንድ ጊቫዌይ ይኖራችኋል። ይህ ጊቫዌይ ደግሞ እኔ ከዚህ በፊት ስጠቀምባት የነበረችው በጣም የምወዳት በጣም ታሪካዊ የሆነች K31 Pro የምትባል ማይክራፎን ነች። ይህ ማይክራፎን ለአይፎን ስልክም እንዲሁም ደግሞ ለሳምሰንግ ስልክም የሚሆን በጣም ቆንጆ ማይክራፎን ነው። ኦልሞስት እኔ ከ6 ወር በላይ ተጠቅሜበታለሁ። ከዚህ በፊትም ሌላ አንድ ማይክ ነበረኝ፣ በስንት ብር እንደገዛሁትም እነግራችኋለሁ። ስለዚህ ይህንን ማይክራፎን ለእናንተ ጊቫዌይ ስለምሰጣችሁ ይህንን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። ኮምፕሊት የሆነ ማይክራፎን ነው። እዚህ ጋር ኬብል አለው፣ እዚህ ጋር ደግሞ ማይክ አለ። ይህ ማይክራፎን ደግሞ ሁለት ማይክራፎኖች አሉት። እንዲሁም ደግሞ እዚህ ጋር እንደምታዩት ለሁለት የተለያዩ ስልክ አማራጮች ይሆናል። አንደኛው ለላይትኒንግ ነው፣ ሌላኛው ደግሞ ለታይፕ ሲ የሚሆን ነው። ስለዚህ አይፎንም ሳምሰንግም ያላችሁ ሰዎች ይህንን ጊቫዌይ ካሸነፋችሁ ስራችሁን ለመስራት የሚጠቅማችሁን አንድ ጊር ሰጥቻችሁ ነው ማለት ዩቲዩብ ማስጀምራችሁ። ስለዚህ ይህንን የዛሬውን ጊቫዌይ ለማሸነፍ ይህንን ቪዲዮ እስከ መጨረሻው ማየት ብቻ በቂ ነው ማለት ነው። ስለዚህ በቀጥታ እኔ ዩቲዩብ ስጀምር በስንት ብር እንደጀመርኩ ልንገራችሁ። በመጀመሪያ ደረጃ እኔ ዩቲዩብ ስጀምር ወደ አዲስ አበባ ከክፍለ ሀገር ሙቭ እያደረግኩኝ ስለነበረ እጄ ላይ ብዙ ማቴሪያል አልነበረም። ስፔሻሊ ምንም የለም ማለት ይቻላል፣ ፋንዳመንታል ከሆነው ከስልክና ከሌሎች ነገሮች ውጭ ማለት። ስለዚህ ወደ አዲስ አበባ ሙቭ አድርጌ ዩቲዩብ ለመስራት ስወስን የመጀመሪያ ወሰንኩት ውሳኔ የምኖርበት ቤት ውስጥ ከጓደኞቼ ጋር በሼር የምኖርበት ኮንዶሚኒየም ቤት ውስጥ ምን ቦታ ላይ መስራት እችላለሁ የሚለው ነው ቼክ ያደረኩት። ከዛ ቤት ውስጥ የሆነ አንድ የግድግዳ ኮርነር አገኘው። እዛ የግድግዳ ኮርነር ላይ ቴብል እና ወንበር አስቀምጬ ዩቲዩብ ለመስራት ወሰንኩኝ ማለት ነው። ስለዚህ ይህንን ማድረግ ከወሰንኩኝ በኋላ በቀጥታ እቃዎችን ወደ መግዛት ወጣኝ። ሁላችሁም